ሰላም ለእናንተ ይሁን ውድ የመልካም ቲዩብ ተከታታዮች እንዴት ናቸው? እኔ እግዚአብሔር ይመስገን። እንኳን ወደ መልካም ቲዩብ በሰላም መጣችሁ። ቻናላችንን ሰብስክራይብ፣ የደወል ምልክቷን መጫን፣ ሸር፣ ኮፒ ሊንክ ማድረግ እንዳትረሱ። ለወዳጅ ጓደኛ አድርሱ። መንፈሳዊ ካነበብኩት እስከ መጨረሻው አብራችሁን ተከታተሉ። ወደ ቤተ ክርስቲያን ስንመጣ እግዚአብሔር ደስ እንደሚሰኘው ሆነን በልባችን ቂም ጥላቻ ሳንይዝ ወይም እኛ የበደሉንን ይቅር እንደምንል አንተም ይቅር በለን የሚለውን ስንጸልይ ይህ እንደ ጉዳታችን ሳናደርገው ልንመጣ ይገባናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 12። ይህ ኃይለ ቃል አስፈሪ ነውና ይህን የሚጸልይ ሰውም ለእግዚአብሔር እንዲህ እያለው ነውና፣ ጌታ ሆይ እኔ ትቻለሁና አንተም ተውልኝ፣ እኔ ፈትቻለሁና አንተም ፍታኝ፣ እኔ ይቅር ብያለሁና አንተም ይቅር በለኝ። ባልንጀራዬን ይቅር ካላልሁት ግን አንተም ኃጢአቴን አትደምስስልኝ። እኔ በሰፈርኩት ቁና አንተም ደግሞ ስፈርብኝ። ስለዚህ እነዚህን ነገሮች እንወቃቸውና ያችን አስፈሪ ቀንና ያን ዘላለማዊ እሳት እናስታውስ። እነዚያን አስፈሪ ቅጣቶች በህሊናችን ጓዳ በልቦናችን ሰሌዳ ላይ እናኖራቸውና ከሐሰተኛ መንገዳችን ፍጹም እንመለስ። የዚህ ዓለም ትርኢት ከመኖር ወደ አለመኖር ሲያልፍ ማንም ይሆን ማን ተጋድሎ ወይም ንስሐ መፈጸም የማንችልበት ጊዜ ይመጣልና ከዚህ ዓለም ወደዚያኛው ዓለም ካለፈ በኋላ ማንም ምግባር ትሩፋት መስራት አይቻለውምና ይህ የተጋድሎ የንስሐ ሜዳ ካለፈ በኋላ ማንም የድል አክሊልን ለመቀዳጀት መጋደል አይቻለውምና ያ ጊዜ የፍርድ ጊዜ ስለሆነ የንስሐ ጊዜ አሁን ነው። ያ ጊዜ አክሊላትን የመቀበል ጊዜ ስለሆነ የተጋድሎ ጊዜ አሁን ነው። ያ ጊዜ የእረፍት ጊዜ ስለሆነ አሁን የድካም ጊዜ ነው። ያ ጊዜ ደሞዝ መቀበያ ስለሆነ አሁን የልፋት የጥረት ጊዜ ነው። ስለዚህ ተነሳና እነዚህን ኃይላተ ቃላት ስማቸው ብዬ ማልድሃለሁ። እስካሁን ድረስ ለስጋችን ኖረናል፣ ካሁን በኋላ ለነፍሳችን እንኖር። እስካሁን ድረስ ለዚህ ዓለም ተድላ ደስታ ኖረናል፣ ካሁን በኋላ ግን ለምግባር እንኖር። እስካሁን ድረስ በስንፍና በሀኬት ኖረናል፣ ካሁን በኋላ ግን በንስሐ እንኖር። አንተ አፈርና ትቢያ ሆይ ለምን ትታበያለህ? አንተ ሰው ሆይ ራስን እብሪተኛ የምታደርገው ለምንድን ነው? ስለ ራስህ የምትመካው ለምንድን ነው? ከዚህ ዓለም ክብርና ሀብት ተስፋ የምታደርገው ምንድን ነው? ና እስኪ ተከተለኝ፣ እስኪ ባክህ በዚያ ስላሉት ምስጢራት እንመለከት ዘንድ ወደ መቃብራት እንሄድ። አዎን ፍጹም የፈረሰ የበሰበሰ የሰው ሰውነት፣ የተሰባበረ አጥንት፣ የተላ የሸተተ ስጋ እንመለከት ዘንድ ና እስኪ እንሄድ። ጥበብ ካለህ እስኪ በመቃብር ስፍራ ተቀመጥና አስብ፣ አሰላሰል። አስተዋይ ከሆነ ንገረኝ፣ ከነዚህ አጥንቶች መካከል የትኛው ንጉሥ የትኛው ተራ ሰው እንደሆነ ለይተህ ንገረኝ። ጌታ የትኛው ነው? ባሪያስ ጥበበኛ የሆነው የትኛው ነው? ጥበብ የጎደለውስ የወጣቱ ውበት ወዴት አለ? ደስተኛው ፊትስ ወዴት አለ? መልከ መልካም ዓይኖች ወዴት አሉ? ሰልካካው አፍንጫ ወዴት አለ? ቀያዩ ከንፈሮች ወዴት አሉ? የጉንጭ ውበቶች ወዴት አሉ? ብሩህ ግንባር ወዴት አለ? ሁሉም አፈር ትቢያ አልሆኑምን? ሁሉም አመድ አልሆኑምን? ሁሉም ብናኝ አልሆኑምን? ሁሉም ትልና የሬሳ ሽታ አልሆኑምን? ሁሉም የሚከረፋ ጠረን አልሆኑምን? ወንድሞቼ ሆይ ስለ እነዚህ ነገሮች እናስብ። የመጨረሻ ቀናችንን እናስብ። ጊዜ በተሰጠን መጠን እኛም ከክፉ መንገዳችን እንመለስ። በከበረ ደም ተገዝተናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1። ስለዚህ ሰው ሆይ እግዚአብሔር በምድር ላይ የተገለጠው ላንተ ነው። እግዚአብሔር በምድር ላይ ተገለጠ፣ ራሱን የሚያስጠጋበት ቦታም አልነበረም። የሉቃስ ወንጌል ምዕራፍ 9 ቁጥር 58። ምን ይደንቅ ምን ይረቅ ዳኛ ሲሆን ይፈረድበት ዘንድ በምድራውያን ዳኞች ፊት ቆመ። ሕይወት ሲሆን በለበሰው ሥጋ ሞትን ቀመሰ። ፈጣሪ ሲሆን በፍጥረቱ ተገረፈ። ሱራፌል እንኳን የማያዩ ሲሆን በባሪያው ተተፋበት። ሆምጣጤና ሐሞት ቀመሰ።
በቀስት ተወጋ፣ በመቃብር አደረ። ታዲያ አንተ እዚህ መተህ ግዴለሽ ትሆናለህን? ሰው ሆይ እባክህ ንገረኝ፣ አንተ እዚህ መተህ ትተኛለህ ወይ? ይህን ያህልስ ትንቀዋለህ ወይ? የገዛ ደምህን እንኳን ለእርሱ ብለህ ብታፈስ ዕዳህን ልትከፍለው እንደማይቻልህ አታውቅምን? የጌታችን ደም ሌላ፣ የባሪያ ደም ደግሞ ሌላ ነውና፣ ስለዚህ በንስሐ መለወጥ ነፍስን ነፃ ስለ ማውጣት ትጋ። ድንገት ሞት ሲመጣ በኋላ የንስሐ መድኃኒትነት ፈጽሞ ፍሬ የሚያፈራበት ጊዜ አይኖረውምና፣ ንስሐ ኃያልነቷ በምድር ነው፣ በእሳት ገሃነም ብቻ ኃይል አልባ ናት። ስለዚህ ጊዜ ሳለልን ጌታችንን አሁን እንሻው። ሊመጣ ካለው ዘላለማዊ የእሳት ገሃነም ቅጣት እንድንና ለመንግስተ ሰማያት የተገባን እንሆን ዘንድ በጎ የሆነውን እንስራ። ክብርና ጌትነት የባህሪ ገንዘቡ በሆነው በጌታችን በኢየሱስ ክርስቶስ ቸርነትና ሰውን መውደድ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ውድ የመልካም ቲዩብ ተከታታዮች እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሆንላችሁ።